ትዕይንታችን ሲጀምር አራት ከተማዋ ያሰለቹ ዱርዬዎች አንድ ሰውን በቂጡ እየጎተቱ እየሄዱ እንመለከታለን። ሀሳባቸውም አንድ ፋርማሲ ሰብረው ገብተው ብር ለመውሰድ ነበረ። የፋርማሲው ባለቤት ከግሩፕ ውስጥ የአንዱ ልጅ አባት ነበረ። ግሩፕ ውስጥ 3 ወንድና 1 ሴት ነበረ። የሴቷም ስም ኒኪታ ይባል ነበረ። ጆሮዋ ላይ ሄድሴት አርጋ ስለነበረ አብዛኛው የሚያደርጉትን ነገር ልብ ብላ ያየች አልነበረም። የፋርማሲው ባለቤት ድምጽ እንደሰማ ከተኛበት ቶሎ ይነሳና ሽጉጡን ማስተካከል ይጀምራል። በዚህ መሃልም ፖሊሶች ጋርም ደውለው ነበረ። ሌቦቹም ቶሎ ብለው ፋርማሲውን ሰብረው በመግባት መሳቢያዎቹን እየፈተሹ ብር መፈለግ ይጀምራሉ። በዚህ መሃል ነበረ የአንደኛው ዱርዬ አባት መብራቱን አብርቶ ወደ ውስጥ የገባው። ሰውየውም የገዛ ልጁን ፋርማሲውን ሰብሮ ገብቶ ብር ሊሰርቀው እንደሆነ ሲመለከት በጣም ነበር የተናደደው። ወዲያውኑም አባትየው መሳሪያ መያዙን ሲያውቁ የፈጠነ ተኩስ መክፈት ይጀምራሉ። በዚህ መሃልም ፖሊሶቹ የሚገኙና ሁሉም በየአቅጣጫው የተኩስ ልውውጡን ማድረጉን ይቀጥላል። ይህ ሁሉ ነገርም ሲፈጠር ከዱርዬዎቹ ውስጥ አንደኛው ጓደኞቹን እንደመርዳት አካባቢው ላይ የነበሩትን ዲስፕሌይ መስታወቶችን መሰባበር ይቀጥላል። ከዚህ ሁሉ መሃል ኒኪታ የወሰደችው ዕፅ ስለነበረ እሷ ደንዝዟት ዘፈኑን እየሰማች እዛው ቁጭ እንዳለች ትቀራለች። ፖሊሶቹም አንድ በአንድ ሁሉንም ዱርዬዎች ከገደሏቸው በኋላ ኒኪታን እዛው ፋርማሲ ውስጥ ቁጭ ብላ ያገኟታል። አንዱ ፖሊስ ሊያናግራት ጠጋ ሲል አደንዛዥ ዕፅ እንዲሰጣት ትጠይቋለች። እሱም የማይሆን መልስ ሲመልስላት ሽጉጥ አውጥታ ተኩሳ ትገለዋለች። በፖሊሶች ተይዛ ለጥያቄ ወደ ፖሊስ ጣቢያም ትወሰዳለች። መርማሪ ፖሊሱም ራሷን ልታውቅ ባለመቻሏ አንዴ ወደዚህ አንዴ ወደዛ እያጣፋት ራሷን እንድታውቅ ያደርጋታል። ራሷን ትንሽ ማወቅ ስትጀምር በፍጥነት ሙሉ ስሟን እንድትጽፍ ያደርጓታል። እሷን በሰጣት እርሳስ እጁን ተወቀውና ወደሱ ጠጋ ብላ ሙሉ ስሟን ኒኪታ እባላለሁ ብላ ትናገራለች። ባደረገችውም ስራ በብዙ ላይክ ለምዶ ማታረጉት እኔ ልብ ቅርጹን ሳሉልኝ አላልኳችሁ? እንደዚህ ንኩልኝ ነው እንጂ እንደዚህ መጠንቆል ምን ያቀሳል? ረብስ ማሙ ፖሊሶች እየተጠበቀች ወደ ፍርድ ቤት ትቀርባለች። ኒኪታም በጣም ብዙ ፍርድ ስለሆነ የቀረበባት የጓደኞቿ ፍርድም ወደ እሷ ይዞራል። በመጨረሻም የሞት ፍርድ ይፈረድባታል። በፍርድ ቤት ውስጥም እያበደችና እየጮኸች ስትረብሻቸው ወደ ማረፊያ ክፍል ይወስዷታል። እንደተባለውም የሞት ቅጣቷን የምትቀጣበት ቀን ደርሶ ነበርና እሷን የሚገሉበትን መድኃኒት ሲቀምሙ እንመለከታለን። ኒኪታም እባካችሁ ተውኝ ብላ መማጸኗን ትቀጥላለች። ነገር ግን የሷን ለቅሶ ማንም ሊሰማት አልቻለም ነበር። ከተወሰኑ ሰዓታትም በኋላ ኒኪታ ራሷ አንድ ነጭ ክፍል ውስጥ ትመለከተዋለች። ብዙም ሳይቆይ አንድ ቦብ የሚባል ሰው ጥቁር በጥቁር ለብሶ ወደ እሷ ጋር ይመጣል። ከዛም አሁን ሁሉም ሰው የሚያውቀው እንደ ሞትሽ ነው ሲል ይነግራታል። አሁን ላይ ኒኪታ ሰዎችን የሚያስገድል አንድ የመንግስት አካል አለ። እናም የነሱ ንብረት ሆና ነበረ። ፊት ለፊቷም የምትመለከተው ሰው ቦብ የሚባል ሲሆን ህይወትሽን ለማስተካከል ሌላኛው መንገድ ነው በማለት ይነግራታል። እሺ የምትይ ከሆነ ጥሩ ነፍሰ ገዳይ አድርገን እናሰለጥልሻለን፣ እምቢ ካልሽ ግን በፈለግንበት ሰዓት ገለን ልንቀብርሽ እንችላለን በማለት ያስፈራራታል። ኒኪታም ለየት ያለ ሐሳብ ስላልነበራትና አማራጭ ስላልነበራት እሺ በማለት ሐሳባቸውን ትቀበላለች። ይሁን እንጂ ነገሮችን አመቻቻ ለማምለጥ ዕዳ ነበረና ለማምለጥ በምትሞክር ሰዓት ቀላል አልነበረምና በድጋሚ በእጃቸው ላይ ትወድቃለች። ከዛው ወደ ስልጠናው ይወስዷታል። በስልጠናውም ላይ ሽጉጥ እንዴት መያዝ እንዳለባት፣ ኮምፒውተር እንዴት መጠቀም እንዳለባትና ከጠላቶች ያለምንም መሳሪያ እንዴት ራሷን መከላከል እንዳለባት በደንብ ስልጠና እየወሰደች ነበር። አሰልጣኞቿም ኒኪታ በጣም ጥሩ እንድትሆን እያበረታቷት እንመለከታለን። ኒኪታም የ20 ዓመት ልደቷን እንድታከብር ውጪ ወጣ ጥያቄ ብታቀርብም ሊፈቅዱላት አልቻሉም። ከብዙ ቆይታዎች በኋላ ኒኪታ በስልጠና ቆይታዋ 3 ዓመት ሞልቷት ስለነበረ ስልጠናውን መላመድና የግሩፑ አንድ አካል ትሆናለች። የ23 ዓመት ልደቷንም ለማክበር ቦብ ኒኪታን በመያዝ ወደ አንድ ትልቅ ሬስቶራንት ይወስዳታል። የሰጣት ስጦታም አንድ ሽጉጥ ነበረ። ሲያወራትም ዛሬ ልደትሽም የመጨረሻው ፈተናሽም ነው ሲል ይገልጽላታል። የተሰጣት ፈተናም በ2 ደቂቃ ውስጥ አንድ ዲፕሎማትን በሆቴል ውስጥ ገላ ከአካባቢ መሰወር ነበረ። ኒኪታ ሐሳቡን ስትሰማ በጣም ነበር ያዘነች። የእውነት ልደቷን ሊያከብርላት ይዟት የወጣ ነበር የመሰላት። አማራጭም ስላልነበራት ከተቀመጠችበት በመነሳት ቶሎ ብላ የታዘዘችውን ትፈጽምና ለማምለጥ ትሞክራለች። እንደተባለችውም ለማምለጥ ስትሞክር ማምለጫ ተብላ የተነገራት መንገድ የውሸት ነበረና እንድታመልጥ የተመቻቸላትን መንገድ ትታ የራሷን መንገድ ማመቻቸት ትጀምራለች። በስተመጨረሻም እንደምንም ብላ ከአምባሳደሩ ጠባቂዎች ጋር በመፋለም በአንድ ቆሻሻ መጣያ በኩል በማድረግ ታመልጣቸዋለች። ከዚያም ወደ ቤት ስትመለስ ቦብ ቀድሟት ደርሷት ስለነበረ ጎበዝ ብሎ ይቀበላታል። ኒኪታ በጣም በመንዳደድ ቦብን በጥፊ ትለዋለች። ቦብ እንዴትም ብሎ ያረጋጋትና እንኳን ደስ ያለሽ አሁን ፈተናውን አልፈሻል ሲል ያሞጋግሳታል። ኒኪታን በመናደድ ከክፍሉ ታስወጣውና በሩን ትዘጋበታለች። በሚቀጥለው ቀን ጠዋትም ኒኪታ የድርጅቱን ዋና ኃላፊ ትተዋወቀዋለች። ከዚያም እንደማንኛውም ሰው ኑሮዋን እንድትኖርና እነሱ በሚፈልጓት ሰዓት ስራ እንደሚሰጧት ይነግሯትና በምትሰራው ስራ ልክም እየታየ ጠቀም ያለ ገንዘብ እንደሚከፈላት
ይነገራታል። እሷም አዲሱን ህይወቷን በፓሪስ ውስጥ መኖር ትቀጥላለች። በመጀመሪያ ቀንም ወደ አንድ ሱፐርማርኬት በመውጣት ለቤቷ የተለያዩ እቃዎችን መግዛት ትጀምራለች። ነገር ግን ለቤቷ ምን መግዛት እንዳለባት ሁላ አታውቅም ነበር። የምታያቸውም ሰዎች የሚገዙትን ነገር እያየች ቢያስፈልጋትም ባያስፈልጋትም ዝም ብላ መሰብሰቧን ትቀጥላለች። የሱፐርማርኬቱም ካሽር ኔኪታን እንዳያት ነበር የተመቸችው። ስልክም ተለዋውጠው ከተወሰነ ቀን በኋላ ኔኪታ ራት እንዲገባ ቤቷ ትጋብዘዋለች። ያ ቀን በራት ብቻ አላበቃም። በጣም ስለተዋደዱ ፍቅር ይጫወታሉ። በሚቀጥለው ጠዋት ማርኮ ለኔኪታ በጣም የሚጣፍጥ ቁርስ ሰርቶ ያቀርብላታል። እንደ ልዕልትም እሷን መንከባከቡን ይጀምራል። ግንኙነታቸው በጣም ጥሩ እየሄደ ነበረ። ነገር ግን ማርኮ የተለያዩ ጥያቄዎችን እየጠየቀ እሷን ማስጨነቅ ይጀምራል። ቤተሰቦችሽ የት ናቸው? ጓደኛስ እንዴት ሊኖርሽ አልቻሉም? የሚሉ የተለያዩ ጥያቄዎችንም ያነሳላት ይጀምራል። ኔኪታም በተቻላት አቅም ወሬዎችን እየፈጠረች ለሱ መመለስ ትጀምራለች። ምክንያቱም ያሳለፈችውን ታሪክ የሚያውቅ ከሆነ ያልሆነ ነገር ይፈጠራል ብላ በማሰብ ነበር። ከተወሰኑ ወራቶችም በኋላ ስልኳ ይጮሃል። ከዛም የመጀመሪያ ስራዋ ይሰጣታል። አንድ ሆቴል ውስጥ የጽዳት ሰራተኛ ልብስ ለብሶ በመግባት ሆቴል ውስጥ ያረፈን ሰው መግደል ነበረ ትዕዛዙ። ሰውየውንም የምትገለው በቦምብ ነበር። ሰውየው ካዘዘው ቁርስ ጋር ቦምቡን አስተካክላ ገብታ ውስጥ አስቀምጣለት ትወጣለች። ቤት ከገባችን በኋላ ቦብ ይደውልላትና እንኳን ደስ ያለሽ ስራሽን አሳክተሻል ሲል ያሞጋግሳታል። ከትንሽ ቆይታም በኋላ ቦብ ኔኪታን ሊጠይቃት ይመጣል። ኔኪታም ቦብን ከማርኮ ጋር ጎቴ ነው ብላ ታስተዋውቀዋለች። ማርኮም ቦብን ከተዋወቀው በኋላ በተቻለው አቅም መረጃዎችን ለማውጣት ይሞክራል። ቦብም የተለያዩ የውሸት ታሪኮችን በመፍጠር ማርኮን ሊያሳምነው ይሞክራል። ኔኪታም በቦብ ችሎታ በጣም ተገርማ ዝም ብላ እሱን መመልከት ትጀምራለች። ቦብም ተሰናብቷቸው ከመሄዱ በፊት የፕሌን ትኬት ይሰጣቸዋል። ትኬቱም ወደ ቬነስ ሄደው እንዲዝናኑ ነበረ። እነሱም ወደ ቬነስ ሄደው ሲዝናኑ ከቆዩ በኋላ አንድ የስልክ ጥሪ የኔኪታን ደስታ ይወስደዋል። ኔኪታ ሽንት ቤት ውስጥ ሽጉጥ ተቀምጦላት ነበረ። ከሽንት ቤቷ ውስጥም ቀጥታ አነጣጥራ አንድ ፖለቲከኛ እንድትገድል ነበር የታዘዘችው። እሷም ልክ እንደተሰጣት ትዕዛዝ መሳሪያዋን አነጣጥራ ፖለቲከኛዋን ትገላታለች። ኔኪታ አሁን ያላትን ህይወት እየጠላቸው እየመጣች ነው። በጣምም ነበር የሚከፋት። እዛም ከቦብ ጋርም ትገናኝና በህይወቷ ደስተኛ እንዳልሆነችና ስራዋን እየጠላችው እንደሆነ ትነግረዋለች። ጭራሽ ይባስ ብሎ ሌላ አሳይመንት ይሰጣታል። አሁን የተሰጣት ስራ ደግሞ አንድ አምባሳደር አንድ ጠቃሚ መረጃ ያለውን ፋይል ሰርቆ ማምጣት ነበር። የተሰጣትንም አሳይመንት ለማሳካት አምባሳደሩን በወጣ በገባ ቁጥር መከታተል ትጀምራለች። ከዚያም እንዴትም አጭበርብራው አምባሳደሩን ከገደለችው በኋላ እሱን መስላ ገብታ መረጃውን ለመውሰድ ትወስናለች። ነገር ግን የሚያናድደው ነገር ሁሌም አምባሳደሩ ከጋርዶቹ ጋር የሚግባባበት ኮድ ነበር። ነገር ግን ስለ ኮዱ እሷ ምንም የምታውቀው ነገር አልነበረም። ለባለ አካሎቿም ይህንን ችግር ስትነግራቸው ጋርዶቹን የሚገሉ ሰው እንደመደቡላት ይነግሯታል። የተመደበላት ሰውም በጣም ከባድና አረመኔ ሰው ነበር። ሰውየውም በቦታው ላይ በመገኘት የአምባሳደሩን ጠባቂዎች እያንዳንዳቸውን በአሰቃቂ ሁኔታ ይገላቸዋል። ኔኪታም ሰውየውን ጭራሽ እየፈራችው መምጣት ትጀምራለች። ኔኪታም አምባሳደሩን መስላ ወደ አምባሳደሩ ቤት ትገባለች። ብዙም አልተቸገረችምም ነበረ። የአምባሳደሩን ካዝና ከፍታ የተባለችውን መረጃ ሙሉ በሙሉ ፎቶ ማንሳቷን ትቀጥላለች። በተመሳሳይ ሰዓትም አብሯት የሚሰራው ቪክተር አምባሳደሩ ቤት አካባቢ የሚቆሙትን ዘበኞች አንድ በአንድ ይገላቸዋል። ኔኪታ እንዳሰበችውም ነገሮች አልጋ ባልጋ አልሆኑላትም ነበር። እየወጣችም እያለ ቪክተር ይተኮስበትና ይሞታል። ነገር ግን ኔኪታ እንደምንም ብላ ታመልጣለች። ከዛ ቀንም በኋላ ኔኪታ ህይወት ምንም ደስ ሊላት አልቻለም። በሷ ምክንያትም የሰዎች ህይወት መጥፋቱ ሰላም እየነሳት መምጣት ይጀምራል። በመጨረሻም ኔኪታ ለማንም ሳትናገር የምታፈቅረውን ፍቅረኛውን ጥላው ትጠፋለች። ብዙም ሳይቆይ ቦብ ኔኪታን ፍለጋ ይመጣል። ሆኖም ግን ቦብ ኔኪታን ሳያገኛት ይቀርና ለቦብ እንዲሰጥ የተቀመጠውን ፋይል ፍቅረኛዋ ለቦብ ይሰጠዋል። ወዴት እንደሄደች እንዳልነገረችውና እሱንም ጥላው እንደሄደች ይናገራል። የኔኪታ መጥፋትም ሁለቱንም ሀዘን ውስጥ ይከታቸዋል። የዚህ ፊልምም ታሪክ እዚህ ላይ ያበቃል። ፊልሙን ከወደዳችሁት ላይክ ማድረግ እንዳትረሱ። በቀጣይ ባበደና በሚገርም ፊልም እንገናኛለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ የሚያደርጋችሁ ላይክ አድርጉ። በቀጣይ በሚገርም ፊልም እስክንገናኝ ቸር ሰንብቱ።